ሰላም ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ በዝት ይበልልኝ። የ21 ቀኑ የለውጥ ፈተናችን 3ኛው ቀን ላይ ደርሰናል። ዛሬ የምናየው ነገር በጣም ቀላል ግን ደግሞ በጣም ኃይለኛ ነው። እሱም ለራሳችን የምንነግረው ወሬ ወይም ቃላት ነው። ብዙዎቻችን ቀኑን ሙሉ ደከመኝ፣ አልችልም፣ ኑሮ መረረኝ እያልን ለራሳችን እንነግራለን። ዛሬ ይህንን ንግግር እንቀይራለን። አንደኛውና የመጀመሪያው የቃላት ኃይል ነው። አእምሯችን ልክ እንደ መሬት ነው። የዘራንበትን ነው የሚያበስለው ወይም የሚያበቅለው። አልችልም ካልነው መንገዱን ሁሉ ይዘጋብሻል። እችላለሁ፣ ይህም ያልፋል ካልሽው ግን ብርታት ይሰጥሻል። ሌላኛው ደግሞ የዛሬው ፈተና። ዛሬ መስታወት ስታዩ ወይም ስልካችሁ ላይ ራሳችሁን ስታዩ ጎበዝ ነሽ፣ ትችያለሽ፣ እወድሻለሁ በሉ። ለራሳችሁ የሚሰማችሁን ለውጥ ታዩታላችሁ፣ ትጠቀሙበታላችሁ። ሌላኛው ደግሞ ቅሬታን ማቆም ነው። ዛሬ ቀኑ በሙሉ ስለ መዳም ስራ ወሬው ክብደት ወይም ስለ አየር ሁኔታው ቅሬታ ላለማድረግ እንሞክር። በምትኩ በትንሿ ነገር ደስተኛ ለመሆን እንሞክር ወይም ደስተኛ እንሆን። ውድ እህት ወንድሞቼ ዛሬ ለራሳችን የነገራችሁትን አንድ ጥሩ ነገር ኮሜንት ላይ ጻፉልኝ። እኔ ዛሬ ለራሴ አንቺ ለብዙዎች ተስፋ ነሽ ብዬ ነግሬያታለሁ። እናንተስ? ነገ ደግሞ እንቅልፍና ጤና በስደት በሚል ርዕስ እንገናኛለን። የለውጥ ጉዟችን ይቀጥላል፣ እንቀጥላለን።